የተከበራችሁና የተወደዳችሁ ቅዱሳን እንደምን ከረማችሁ? ታምራት ኃይሌ ነኝ። እግዚአብሔር አምላክ ሰላም ለእናንተ ይሁን። ሶሻል ሚዲያ የተፈልገው መልእክት ከአንድ ቦታ ወደ ብዙ ቦታዎች በአጭር ጊዜ ስለማድረስ በጣም ፈጣን ቴክኖሎጂ ነው። በጣም ደስ ይላል። በተለይ ወንጌልን በመስበክ ረገድ እግዚአብሔር አምላክ በቃሉ የሰጠንን ተልእኮ ለመወጣት በጣም አይነተኛ መሳሪያ ነው፣ አይነተኛ መድረክ ነው። ዳሩ ግን ያው በአግባብና በስርዓት ካልተጠቀምንበት ደግሞ የዛኑ ያህል ጎጂና አጥፊ ጎን አለው። በትህትና በጣም በአክብሮት ለመናገር የምፈልገው በታምራት ኃይሌ ስም የተከፈቱ የፌስቡክ የዩቲዩብ ቻናሎች ወይም መድረኮች ወይም ፕላትፎርሞች አሉ እና በታላቅ ትህትና የምጠይቀው ነገር ከዚህ ድርጊት ብትቆጠቡ። ምክንያቱም እግዚአብሔር በሐሰት አይከብርም። የእግዚአብሔርም ስራ ደግሞ እንደዚሁ በውሸት አይሰራም። በሐቅና በእውነት እንድንሰራ የእውነት አምላክ እግዚአብሔር የእውነትን ወንጌል የእውነትን ቃል ስለሆነ በተለይም ደግሞ በስሜ በተከፈተ ፌስቡክ የኔ ባልሆነ ማለት ነው፣ ግን በታምራት ኃይሌ ስም በተከፈተ ፌስቡክ በየጠዋቱ በየማለዳው የበረከት ቃል፣ የማጽናናት ቃል፣ ወርድ ኦፍ ኢንካሬጅመንት ከእግዚአብሔር ቃል ተጠቅሶ መቀመጡ የእግዚአብሔር ቃል በመሆኑ ላይ ተቃውሞ የለኝም። በሚተላለፈው መልእክት ላይ በአብዛኛው ላይ ተቃውሞ የለኝም። ግን ታምራት ኃይሌ ሳይሆን በታምራት ኃይሌ ስም ማስተላለፍ ግን እግዚአብሔርንም ቃሉንም ፓብሊኩንም ህዝቡንም መዋሸት ስለሆነ ለእናንተም አይጠቅምም። እዛ ላይ ብዙ ሼር የምትደራረጉም ፎሎ የምታረጉም ሰብስክራይብ የምታረጉም ምናልባት የታምራት ኃይሌ መስሏችሁ የኔ እንዳልሆነ እንድታውቁ ይህንን ለማሳሰብ ነው እዚህ የወጣሁት። ከዚህ በተረፈ በትክክል በኔ ስምና አሁን ይዘን በወጣነው አገልግሎት ጌታ እግዚአብሔር በሰጠን ራእይ ስም የከፈትናቸው የዩቲዩብም ሆነ የፌስቡክ ቻናሎች በዚህ ስክሪን ላይ ታዋቸዋላችሁ። እነሱን ፎሎ በማድረግ ሰብስክራይብ በማድረግ እና በዛ ላይ የምናስተላልፋቸው መልእክቶች በመካፈልም ለሌሎች በማካፈል ሼር በማድረግም አብራችሁን ለመንግስቱ ስራ እንድትቆሙ በጌታ ፍቅር ግብዣዬን አቀርባለሁ። እግዚአብሔር አምላክ ሁላችሁንም በሰላም ይባርክ።